ደርሷል ልመጣል ወንድሜ መርዝ ይውላ ና መርዝ ምን መርዝ አድርጎበት አይቼዋለሁ። አንተ ኧረ እኔ አላደረኩበትም። አድርገበታል አይቻለሁ። ወይ ጉድ ጨርሰው አንተ ወይ ጉድ መርዝ በወንድም ላይ ወይ ጉድ መርዝ አድርገህ ሞኩኝ እሱ ወንድሜ እንዳይጠጣ ስለፈለክ ነው እንጂ እኔም እንዳይጠጣ ከፈለክ ሂድ። ለምን 15 ብር ነው ግዛልኝ። አንተ ችግር አለብህ እንዴ? አረ እንደሱ ስለያዩት ነግሬሽ እኮ ነበር አባቢ። አረ ይቅርታ በእና ምንድነው ቁማችሁ የምታዩ? ስራችሁን ስሩ። ምንድነው የሚሻላችሁ? ይሄን ሁሉ ብር ፈሰስ ማረገው ስራው እኮ እንዲሰራ ነው። ለዚህ ተራ ህይወት ነበር እንደዛ ሰለፋይ ነበር። ወይቻለ ከንቱ ናት ከንቱ። እንደዚህ ባለ ሀብቶ አስገቡት ስራ እንጂ መታል እየጠራውላል እንዴ ከዚህ በላይ ፀሐይ እንትን ሳይል የስንቱ ፊት አይቼ ይጨምራል። ምን አይነት ሰው ነው በእናትህ? ጀሞያት አባዛጋጀው የምን አባያት ጀሞ ጥራ እንጂ እንዴ አያት አይደል እንዴ? ወይኔ በእናትህ አሁን እኮ እዚህ ሐሳብ ላይ ሆኜ እኮ አያትን እያየሁ ነበረ። በእናትህ ይላላ ይሰራ ከእኛ ሽፍታ አለ እያሉ ነው እኮ። አዎ ከባድ ነው። ቶሎ ባለፍን አሪፍ ነበር። አረ ወደዚህ ነው። እዚህ አካባቢ ነዋሪ ነን እኛ። የዚህ አካባቢ ሰው እዚህ ነዋሪ አይደለም። ነዋሪ ነን። ከዚህ አካባቢ ነዋሪ ነን። እዚህ ነዋሪነት አይደለም። ነዋሪ ምናምን ትላለህ። ወንበር ይሄ ነው ማለት ነው። ነዋሪ ምንድን ነው? ቅጭም ነው እንዴ? አረ ከዚህ ምንድን ናችሁ? ቅጭም ነው። አረ ወንበሩ አንተ ነህ። አዎ በጣም አንተ ነህ ወንበሩ። ምን እያደረክ ነው? አኛ በጣም ደንግጠን። ምንድነው ይሄ ደግሞ ያስኩኝ? ይሄ ምንድነው? አረ ሰሞኑን ይዣለሁ ትግል። በዚህ ጫካ እኮ እኛ አልፍ የለም በዚህ ጫካ እና ማን ያልፍ? እኛ በቃ እንሂድ ነው። ቸኩለናል። በልግባ አስደንቃለሁ። አዎ በጣም አስፈራራለሁ። አዎ በጣም በድምጽ ነው ያወኩ። ግባ ብል በቃ እሺ። ሃይ ሰላም፣ እንዴት ነሽ? ሰላም ነህ? ሰላም ነው። አሁን በነገራችን ላይ እየደወልኩልህ ዳድን ላስተዋውቅህ ነው፣ አባቴን ላስተዋውቅህ ነው። ና አባይ ና። ሃይ በለው፣ ሰላም በለው። ባለቤቴ ይሄ ነው። ሰላም በለው። በነገራችን ላይ አባዬ አይናፋር ነው እና እናቴን ራሱ ሲያገባ በጣም ይፈራ ነበር። እኔ ብቻ ነኝ አይናውጣ። አባዬን አየው በጣም ብዙም ለወጪው አትሰብሽ። እሱ ያዘጋጀዋል ሁሉንም ነገር። አንተ ለሰርጋችን አትጨናነቅብኝ እሺ። ባይ በቃ በኋላ እደውልልሃለሁ። አባዬ ላስተዋውቅህ ብዬ ነው በነገራችን ላይ እየደወልኩልህ። ምን ይሁን በቃ መጣኛ ጋር ነው ወደኛው ነው በቃ ይበቃኛ ጋር ነው። አዎ እኛ ነን ያቆምነው ወንድም። እኛ አንሳ የምታነሳ ከሆነ እናነሳዋለን። ገና አሁን ነው ያቆምነው ነገር አለብን። እናንሳ በእናትህ ምን ነው አሁን እናነሳዋለን። አሁን እናነሳው ነው አይደለም? ችግር የለውም በቃ እናነሳዋለን። ችግር የለውም ትላለህ አንተ ነህ እንደምትነግረኝ። ገና ስለ ስራው እሱ አይደለም የሚነግረኝ። ዝም ብለህ አንተ በቃ አሁን ገና እንሂድ በቃ አሁን ያቆም። አሁን ገና አይደለም እንጂ እዚህ ጋር መኪና ማቆም ክልክል ነው ብለህ ምንድነው? በቃ እዚህ ጋር መኪና ማቆም ክልክል ነው። ለምን ነው ሲጀምር ያው ማለት እናንተም እኛም እንዳንወቀስ ነው። ገባ? ኧረ ለምን ነው ሲጀምር ለምን ብትሄዱ እንደ እዚሁ ይሁን ተው። ለምን ነው ችግር የለውም። ኧረ ተው በኋላ ቀስ ብለህ ታነሳዋለህ። እሺ ችግር የለም። አዎ ምን ማር እንደየመጣ የሚያቆም በቃ ችግር የለም። አሁን ይረጋስ በቃ ችግር የለም። አዎ ለኛም ለእናንተም ነው። አይ ታው እዛ ያጮፍባችሁ ችግር የለም። ችግር የለም። የኛው ጥፋት ነው። ችግር የለም። እዚሁ ይሁን በቃ ምን ኖርም እኮ ነው። የሚመጣ ልጅ ነው የሚያቆመው። እና በቃ ይመቻችሁ። አባይ በዚህ ታልቂ አቋሚት ስለማሪ ነውና አለ የተባልኩ ካሜራማን ነኝ እና በዚህ ካሜራ ይገርምሻል ትዳር መስርቼበታል። አንቺ ዝም ብለሽ ኢንስታግራምሽን ትከፍቻለሽ። በቃ ይቸከስ ተሰልፈው ነው የሚመጡት። አንድ ፎቶ ብቻ ላስቸግርሽ ወንድሜ። አሁን ከ5 ሰዓት በፊት ቀደም ብሎ የሚወጣ የዱባይ ፕሌን አለ። እዛ ጋር ቁጭ ብለሽ የደብረ ሲና ቆሎ በ40 ምንጭ ሎሚ እያሸተት
ኤዲቲንግ ሰራሻለሁ ወንድም እኔ ዝም ብለሽ ግቢ ውስጥ ዝም ብለሽ ይቺን ያጅባት ይቺን ያሽተባት የሚገርም ፎቶ ነው ማነሳሽ ነው የምልሽ ምንድነው ይሄ ነገር እንዴት እንደማቀናብሩ አንቺ ስላልገባሽ ነው ዝም ብለሽ እንትን በይሽ በቃ ሳቅ ፈገግ እንደዚህ እኔ ይዋባቲ እንዴት እንደሚያምር በእናትሽ ጀና አቃጣሪ ነው የምልሽ እኔ ችሎታ የብዙ ዓመት ልምድ አያት አባቴ የቱ እዛው ውስጥ ወደ ውስጥ ገብተሽብኝ እኮ አንቺ ለማውጣት ስሞክር ኤዲቲንጉን ሳሳምረው ይመጣዋል ፎቶ ላንሳ ብለህ ዛፍ ታስገባለህ ወንድሜ ገባህ እኮ ካሜራውን ትተው ኧረ አይደለም ኤዲቲንግ ሳደርገው እኮ ይመጣል ወንድሜ እንደነ የሰራኸው እኔ ሲጀምረው እንደሚያውቅ ነው ፓርኪንግ ነኝ እኔ ይሄንን ባልተቤቱ ያዝ ብሎኝ መክሊቴን ምናምን እንደው ፈጣሪ አይሰጠምና እሱ እኮ ነው ቀበየ ነው አይደለም እኮ ለማመጃ ነኝ ምን ችግር ገጥሞ ነው ወንድሜ ምን ልርዳ ይሁንስ ችግር እንትን ዶክተር ይሄንዳው አፍሪካ አልቆማል የብዙሃንስ ችግሮች ነው ይሄ ወከን አልቆማል እንደው ምን ይሻላል ሚስት ጋር ምናምን ቆይ ቶሎ ይጨርስ ነው ቶሎ ይጨርስ ባህር ያለው ትዳሪ ሊፈርስ ነው ቶሎ ፈሳሽ የማውጣት ባህር ያለው የማይፈሰው ነገር የለም አዎ እስኪ ተነስና እስኪ ተነስና እንዲያልቁ እሺ እዲ ይሄ ነው እንዳልቆማል ይሄ ማፈሪው ገብሬው ተቆራ አልቆማል እንዴ ይሄንን ማበደላ አላቆመ ወንድሜ በጣም ሙሉ ለሙሉ ይሄ አፍረተ ገላ ሳይሆን እግር ነው የሚባለው ወንድሜ ምን ለየት አልደበቀው ነገር ተፈጥሮ ምን ላ ወንድሜ ይሄን አሁን ናስኪ ምንድነው ይሄ እንትን ነው ምንድነው ጉይ እንትን ነው ሙሉ ለሙሉ በአጠገቡ ያሉ ደኖች መወገድ አለባቸው ፍሪ መሆን አለበት ለዛ ነው ደብሩ እና በጣም ትልቅ ነው ወንድሜ እና አነስ የሚያደርግ ነገር ጎመን ጥቅል ጎመን ምናምን ብላበት ይሄ ከሚስት ጋር አይደለም ከዘመር ጋር ያቆራርጣል ወንድሜ እና አሁን ምን ታረጋለህ መሰለህ ቤቲን አዝዤልሃለሁ ከቁርስ በፊትና ከቁርስ በኋላ እሱ ፋርማሲ ያሳያል ወንድሜ እና እንትን ነው በር ምናምን ሌላ ተላላፊ ነገሮች አትሸጓጉርበት ሚስት ጋር ብቻ ፎከስ አድርግ እና ሂድ ወንድሜ ሂድልኝ በእናትህ እሺ ዶክተር በጣም አመሰግናለሁ አውራሪ ሲመሰለት ኮንቴነር ጅቡቲ ገብቷል ኮንቴነሩ በፈጠኝ መልኩ ነው ጅቡቲ የገባው መኪናዎቹ እየደረሱ ነው አሁን በቃ ሰው ልጅ አይለወጥም ድዱን ያሰጣል ሁሉ ጊዜ ማለት እስቲ ተለወጣል ወርሽ ገንዘብ አልፎ ይሰውራልሽ ተቶማ የሆነ ገንዘብ ነው ታራስ ለወጥ አራኩ ራን በቃ እንደ ድሮ ምፈራ በቃ አሁንም ተከሰካ አንተ ስልክ ነው የምደውለው ጠብቀኝ ሰዓት ምን ጥሪ ለማድረግ አስሎታም ሳንቲም ተትሞላ ነው እኔ ጋር የምታወሩ ከመሞች ኧረ ምን ጠፋ ምን ሆነ ተቀጣጣልክ ብቻ ጋር ተፈታው እና ሴት ይመጣል ምን አስጨነቀ ለሴት ቦታ ሲድ ልክ ነሽ ማን አሁን ገና በምን እንደተጣላችሁ ገባኝ ምን ጉርና አንተ ስጠና ይወይ እስቲ እዚች ጋር ማነው ማጠሪናት ይዋናው ችሎታው ነው ኧረ ማማዬ እዚች ጋር ስልክሽን ጣል ወንድሜ ካየ ይገላል አራብ ሸሪ ፈተነ ጣል አድርጊልኝ እዚች ላይ ምንድነው እታይ ሰፈር እኮ ስልክ ወርቋ አግኝቼ አንተ መስሎኝ ነው አዎ የኔ ነው ከነሽ አመሰግናለሁ ግን እኮ ፓስወርድ ስንት ነው 19 እናት ቀለበት ወንድሜ በዚህ ክረምት የሚገርም ውሳኔ ማግባት አለብኝ ወንድሜ በጣም ከባድ ብርድና ምሳሌ ነው ትዳራችን የተባበጸ ይሁን ምንድነው ብራዘር ያያችሁ ምንድነው የምትለው አንተ ምንድነው የምትለው እያያት ነው እንዴ አገባብ ትክክል ነው አሁን እዛ ጋር ቆቆም ምንድነው አንዳልኝ ቀይ ማብራት ጋር ምን ፍሬ ያዝዛል ምንድነው የምትለጠፈው ምን ታሽከራለህ የወንድሜ ማለት የኔ ነው ምንም ቢሆን እኮ ሶስት ቸከስ ቅብር አድርጊበታል ይሄን መኪና ምንድነው የምትለው እና ምንድነው እኔ እና እሱ ተግባብተን እያወራን አይደል እንዴ ምንድነው የምትለው አንተ እናንተ ምን አገባታል አገባብ ስፖኪ የተሰራው ምን ይመል ጥራጭበት ነው እንዴ ለታይበት እኮ ነው ኋላ መጣ መኪና አታይም እንዴ ና እንዳልኝ ወይ ና ገባና እንዳልኝ ምን ምን እኔ ሲጀምር አያነዳ ምን ያችን ከመኪና ቆጥራን ነው ያው መኪናችን ለታነስ እናፈጋ ቫይረስ እንዳታስይዝብን የጓደኛዬ ማለት የኔ ነው ገብቶሃል ሂድ በቃ ኦርደር ነው አንተ ሂድ ብያለሁ አንቺ መረጃ እሺ
እኔ ላይ ቀርማታለሁ እኔ ላይ ትላለህሳ እሷ ላይ አይቻታለሁ እሷ ናት የምትቀርመው ዋላይ ናት እኮ ኧረ ይቀድመኛል አይቻታለሁ እሷ ናት የምትቀርመው ወንድሜ ኳላሻል ነው እንዴ እሱ ይቀድመኛል ከፊትሽ እኮ ቀርማታለሁ እኔ ከኋላ ነው የመጣሁት ያለ ወረፋማ ይደብራል አይ ያለ ወረፋ አይደለም ተው እንጂ ያለ ወረፋ ሳይሆን እሷን ስላየኋት ነው እኔ ቀርማታለሁ ከፊት አይ እንግዲህ ሌላ መዘባረቅ ኧረ ምንም መዘባረቅ የለውም ኧረ በላ ወላ ነው ምንድነው ያዘዘው ወደዛው ይዘምጣ ምን ታመጣለህ ከደልከውሳ ምን ታመጣለህ እስኪ ና መረጃ እኮ ማለካኝ እስኪ መረጃ ተከራከራለን እሷ ትቀርማለች እያልኩ አትሰማም ችግር አለብህ እኔ እና አሁን እሱ በሬ ወጋኝ ነው የምትለኝ ወጋኛ ይባል ማስባ ፈረጠኝ ነው እኔ እኮ የጅማ ጠብቆ ነው የሚመስለው ሲያገላብጠኝ ግራ ቂጤ እንዳለ በርዟል አሁን ፈሴን አሞኛል መብሳት ላይ ራሱ አልችልም የሰፈራችን ድርቶኞች 8ቶቹ እድል ሊከፍሉ ሲሉ 7ቱን ወቅቷቸው አንዷ አባራ ላይ ይዟለች እኔ ፍረዱ ይከፈረዳቸው እኔ በሬ አይዋጋ ቢያ አራጅ መስለኸው ነው በጣም ጸባይኛው እኔ በሬ አይዋጋ ዳበስ አርጌ ሻይ ብሰጠው ጥሎ ያልፍ ነበር ጭራሽ ደግሞ አራጅ ይለኛል እኔን እየሰደበኝ ነው ይታይልኝ ይሄ እጄ እኮ እንዳለ ክር ብሏል እኮ አይንቀሳቀስም ይንቀሳቀሳል አተረ ይንቀሳቀሳል የበሬና ከሚወል በጸባይ ይወል ከፍተኛ ፍርድ ቤት በጸባይ ተሸልሟል ይወል የሚገርም ነገር ዜብራ ላይ ጣልቃ ገብቶበት ነው ከካሳችሁ ተንበርክከ ይቅርታ በለው አቢቲ ከካሳችሁ ፍርድ ቤቱ ከካሰኝ ካለዛ በላይ ግን አልፈልግም ምን አቢቲ እና ምን ይሁን ነው የምትለው በሬውን አርዶ መረቁን ያጠጣኝ ይረዳው በሬ ይወድቀው አዴ ሙና ነው አባት ሙና ነው እኔ ከስከጅሩ ነው እንዴ ምን ያረክሩ ሙና ነው ደማነስ የተነሳ ጣለኝ እዚሁ ጥራን ተወድቋል እኮ ኋላ ኪሴ ብር አላውጡና ጁሱን ግዙልኝ እሺ ሻውጣለት ማንኛው ኪሴ የለም ኋላ ኪሴ እዚሁ ኋላኛው ኪሴ የ90 ብሩን ጁስ ግዙልኝ የት አለና ሁለት ብር እኮ ነው ያለው እኮ ሁለት ብር ታዲያ ጨምሮ መግዛት 88 ብር ጨምሮ መግዛት ያቅታችኋል እንዳረ እናንተ ከኔ ህይወት ይበልጣል አሁን ይሄ ብር ብሩን አንተ ጨምራችሁ ግዙበት ይበቃል ለኛ ብሩን እንካ እኛ ከራሳችን ይዘን እንመጣለን እዚሁ ጠብቀን ጨምራችሁ ግዙበት ከኛ ገዛለን